በረዶ አብዛኛው ተስባቀው እሳት ጋር እንጂ ትክክለኛ እሳት አለ። መንፈስ ቅዱስ ሲመጣ ነው እሳቱ የመጣው። እንደ አውሎ ንፋስ የሚነጥቅ ይላል። ከዛ እንደ እሳት ያለ ነገር ታያቸዋል። በኋላ በሁሉም መንፈስ ቅዱስ ወረዳባቸው። ስለዚህ መንፈስ ቅዱስ ወደ ህይወታችን ስመጣ ምን ይዞ መጣል? እሳት ይዞ መጣል። ወኒ ሰይጣኒ ክርስቲያን ቤታው ለከስ ኢብድን ካባ ኢብድን ጆታ በቃ አቦ ኢየሱስ ክርስቶስ አፉሩ ኩና ብራጫ አሜን። አፉሩ ኩና ብራጫ አሜን። ጊዜ ለማንቶ ከራ በጋለ ሞየረለ የመታች ጉዶም ባለ ለማ አሩ ያበሉ ኸይስ ወላማ ከደሙ የለ ዋሙዶ አፉሩ ዋቃሙዶ ለራስ አቦ አፉሩ ዋቃ ኡፉመ አሜን። በለ አፉሩ ዋቃ ኡፉመ ሁላ አንሴ ጩፋ አፉሩ ልፈው አሜን። ይሄ እሳት መጣው ይብዱ ካሩ አንተ ስትከበረው ያልኩረ ለምሳሌ ወከና ጳውሎስ ይላል ጳውሎስ አከሰ ሁለተኛ ጢሞቴዎስ ምዕራፍ 1:6 ጢሞቴዎስ ተራ በቆላም እሳት እንደሚያቀጣጥል ሰው ነብይ ይብዱ ጅረን ሰቀይቡ ኖሮ እሳት እንደሚያቀጣጥል ሁለተኛ ጢሞቴዎስ ከፈተው ጢሞቴዎስ አለቶ ሁለተኛ ጢሞቴዎስ ከፈተው እሳት በራ ይሄ ካዲ ሰማሳት ካሉ ከባድ እሳት በራ ሁለተኛ ጢሞቴዎስ ለምነሶ መንፈስ ቅዱስ እናመሰግናለን። ሁለተኛ ጢሞቴዎስ ለምነሶ ምን መሰላችሁ? ምዕራፍ 1:6 በቆናቶ ላምፍጃ ስለዚህ ምክንያት እሳት እንደሚያቃጥል ሰው አጥናና ይድዳ ቦቤስ ያከስ እጆችን በመጫን አርድራጫኑ ባንተ ላይ ያለው የእግዚአብሔር ስጦታ ከነፍዋጣ እንድታነሳሳ አሳስባለሁ። ብዙ ጊዜ እኛ የምናውቀው ነገር እጅ በጣም ባለው ከጥሎ እጅ በጣም አለ ታጋ ነብይ ጳውሎስ እዚህ ጋር አለው እጅ መጫንንና አትሰራጫኑ እሳትን የሚያቀጣጥል ሰው አንድ እንደሆነ ተናገረ። ኢብንትና ነው በበየሱ አምጥ ተፈታ ፈከና ሰው እሳት ሳይቃጠል ቆመ ነበር። አትርስ ቁጭ ብለህ ገጀለን እኮ ኑቆ ጎጋ ጋር ከዋው ደንዘው ጋዜጣት ክብሪት ወስደ ልክ ይሄ ቀባቻ ካን ነው አክሪና አምላክ ነው ሱቃ ምን ነው የምንለው ይሄ ኖርማል እሳት ራሱ ጥንቃቄ ያስፈልጋል። መንፈሳዊ ነገርም ወና ቦራለ አንድ የእግዚአብሔር ሰው መጥቶ አንተ ላይ እጁን ስጭን በውስጡ ያለውን የእግዚአብሔር ስጦታ ያቀጣጥላል። ኧረ አሜን 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 አሜን። ስለዚህ የእግዚአብሔርን ስጦታ እንደምን ነው እንደ እሳት አክቲቪቲ ሀላፉ ስጡ ከሰጣም ስለ ስንት ከሰከ ብዙ ነው ከናም ሰው አሰይታ ምንም ተፈራ ዋቂ ማሰከ ነገር ይሄ ዋቂ ማሰከ ከናም ሰው አንተ ይሄን ከናም ብዙ ነው አክዋ አክኒ ገባቱ ዋቂ አርፈላ ደገረ ዛት ተቀበለ ነው ሃሌሉያ ኢየሱስ ጌታ ነው። ሌላው ነገር ነው በጣም ገርሞ ነገር ጌታ ኢየሱስ ክርስቶስ ራሱ እሳት ይብዳል። አሜን አሜን አሜን። እሺ እሳት ነው